ድሮ ማለት ነው። በነገራችን ላይ ማለት ነው እሑድና ቅዳሜ ሲደርስ ማለት ነው እሑድና ቅዳሜ ሲደርስ በቃ ባህል ነው እኛ ቤት ጋይስ። ልንገራችሁ አሁን ስላለፈ ልንገራችሁ ይቅር። ታብታብ አድርጓ ወሬ ከፈለጋችሁ ጌታ ታብታብ አድርጉ ትፈልጋላችሁ። ልንገራችሁ የኔና የኪፋን አባት ታሪክ የድሮ እንዴት እንደምናሳልፍ። እሺ ልጁ ታብታብ አድርጓ። ኤልሹ ፀጉር ቤት ነው ያለችው፣ ስራ እየሰራች ነው። ማሪ ታያት። እሺ ታይ ማሪ፣ ይሄ እኮ ምን ችግር የለውም። ታሪክ ስልሽ ምን ያለፈ ነገር ነው፣ ምን አሁን ያለ ነገር አይደለም። ንገሪን እኮ ልንገራችሁ ጋይስ። ታብታብ አድርጓ ቤተሰብ። ከዛም እሺ ታብታብ ያደርጋችሁ ነው ጎበዞች ጋይስ። ታብታብ አድርጓ ቤተሰብ። ደግሞ እናንተ ደግሞ ወሬው ሶልዬ ጋይስ ታብታብ አድርጉ። አዎ እሺ ታብታብ ያደርጋችሁ ወሬ አምጣ። 50 ሺህ አስሞሉ ቶሎ ወሬ 50 ሺህ አስገቡኝ ጋይስ። ማርያም ፈታ ነው የምንለው። እሺ ወሬ ስድብ ምናምን እንዳትሳደቡ በእናታችሁ፣ አታስጨንቁኝ እኔን። እሺ ባይሆን ቡና ቁርስ ያዙ ማለት። ከዛ ቅዳሜና እንግዲህ እሱ ማለት ነው እንደምታውቁት ታውቃላችሁ፣ አሜሪካ ነበር የሚኖረው። ነግራችሁ የለም ስም የኔ እናት ስሙ አሜሪካ ነበር የሚኖረው። ታውቃላችሁ አሜሪካ ምናምን እንደሚኖር እንደነበረ። አሜሪካ ነበርኩ፣ ዲያስፖራ ነበርኩ። አታሉኝ እኮ ነው ጋይስ። አሜሪካ ወስድሻለሁ ምናምን ብሎኝ እኮ ነው ያገባኝ። ይሄን ታውቃላችሁ የቲክቶክ ቤተሰቦቼ። ቤተሰብ ይሄን አታውቁ? እስኪ ቤት ታውቂያለሽ እንደምናሳቅሽ እና አናውቅም። የምርሽ ነው ጋይስ። እንግዲህ ነው ልንገራቸው። ይሄ እንደዚህ አፈን መስጠርጋል ጋይስ። ምን ይደረግ? ወሬ ሁሉ እኮ በቲክቶክ ኦንላይን ነው ጋይስ። ላይቭ ነው እኮ ቤተሰብ። ይገርማቸዋል። ጨዋታ ያነሳዋልና ማሪያው ማሲዛ ያገባች ቸርች ነበር። ጧት ፕሮግራማ ቸርች ነበር። ቅራይ ነው። ከዛም ልንገራችሁ እኔ የእናንተ እህት የማዳም ቅመም ነበርኩ። ከእንጃው የማዳም ቅመም ነበርኩ። ከዛ እሱ ደግሞ ዲያስፖራ ነበረ፣ አሜሪካ ነው የሚኖረው። የዛኔ የኔ ፍቅር ስም ያትቸገር የኔ እናት ጌም ስጫወት ትለቅልኛለች። ኔ ዋፖች እንላለን ያጃት። ከዛም በኋላ ምን እንደሆነ ልንገራችሁ። እኔ እዛ አረብ ሀገር እያለው ቲክታኩ ላይ ሶሻል ሚዲያዋ ላይ እማምር ቆንጅየዋ ልጅ እኔ ብቻ ነበርኩ። የዛሬ ነው ያርግና አለሌውም ወደሉም